Jesus! እስኪ ሞክረው አስር እንትኑን ይዘህ ቀጥ ነው ደረትህን ወደ ቤት ባይኖርሽም እንዳለው ሰው እንደዚህ ክብደት እንዲያያዝ ማንታ አህያ ሙዚቃ ላይ እንዴት ነህ? ስንቱን አፋትፈር ችግር የለውም ኖርማል እኮ ነው። ያራዳ ልጅ አቲ ድረሽ ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ አላችሁ? እኔ ጋር ሁሉ ሰላም ነው። እናንተ ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ በአዲስና በቀውጢ ቪዲዮ መጥቻለሁ። በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ አሁንም ሰብስክራይብ በማድረግ ቤተሰቦቻችን ይቀላቀሉ። እንደሁም እስቲ ሁላችንም ይሄንን ቪዲዮ እስቲ ሁላችንም ላይክ ብናደርግ ደስ ይለኛል። ለማንኛውም እስቲ በላይክ እንጀምር። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉ። እስቲ ቀጥታ ወደ ቪዲዮአችን እንሂድ። ጓንዳ መጣ አረያ አረኔ ተክሉ ነኝ ቀስቶስ አካሲ ሙዚቃ ላይ እንዴት ነህ? ስንቱን ተቃጥዬ ሞትኩኝ። ሙዚቃው ግን እንደዛ አይደለም የሚለው ትክክለኛው ሙዚቃ አላሰማክ። አፋትፈር ችግር የለውም ኖርማል እኮ ነው። ያራዳ ልጅ አቲ ድረሽ አክቲቪቲዎች ማስደንገጥ ደስ ይላችኋል። አቦታ ተቀልል ነው ወዴት ኢንተርቪው እኮ አላለቀም። በቃ ሽቅርታ በኔ ቤት እኮ መቀለል ነው። ይሄን ብላዚ ምን ላድርገው? አረ ይችላል ብሮ አረ ይችላል። አንደኛ ይሄ ቪዲዮ ፈታ ስላደረገ ብቻ ነው የማቀርብላችሁ። በሌላ ሳይድ እንዳትወስዱ። እኔ ፖለቲካ ምናምን አይመቸኝም፣ እውነቴን ነው የምላችሁ አይመቸኝም። ስለዚህ በሌላ ሳይድ እንዳታዩ። የቴዲ አፍሮ ሰርግ ላይ ይመስለኛል የሆነ አለ። ለማንኛውም እስቲ ቪዲዮውን አይተን እንመለስ። ይመስለኛል አይ ቲንክ የሱ ሰርግ ላይ ማለት ነው። የቆየ ቪዲዮ ነው። እኔ ዛሬ ነው አየሁት ስለተመቸኝ ነው። እስቲ በሌላ ቪዲዮ አዘጋጅ ነው በዚህ ጉዳይ ላይ እሱ ነው ከዚያ ለራሱ እየፈጠ እንትን ዝጋዝ ለገት ያለ ነገር አለ እዚህ ላይ ይላል። ያንቺ ደግሞ ይበልጥ የተለየ ነው። እንዴት አገኛችኋት? ከከሚሴ በ30 በ29 ዓመቷ አያት የሆነችውን ሪያና እንዴት አገኛችኋት? አረ በዚሁ እስኪ ሞክረው አስር በዚህ አይ 10 ሞክሪው አቅመን አይተናል። 3 ሞክሪው እስኪ 5 ጂም ነው። በመጀመሪያ እንዲህ በይ ከዛን እንዲህ አትበል። ይኸው እንዲህ እንትኑን ይዘህ ቀጥ ነው ደረትህን ወደ ቤት ባይኖርሽም እንዳለው ሰው እንደዚህ ያለ እንዴ አዙር እንደዚህ በዛኛው ጨመረ። አሁን ለምን ተተሻሻል? ብድግ በቃ ምንጭቅ ያዙ። ክብደት እንዲያያዝ ማንታ አህያ እንዲያያዝ እንጂ ነው እንዴ አይደለም። በቃ እንደሱ ከባውራጣ ቀና በላ በቃ 3ም 2ም ይቻላል። እሺ ገፋ ይሄ ማለት እንኳን ነኝ አንተ ተሻዋለህ። እሺ እንደመጀመሪያው እንዲህ እያልሽ ሰሪሽ እንደሚቀልሽ በሁለት ነው ማንተ አይሰራም። አንተ በቃ ተሰቃየኩ።
ያበደ ደረት መጣ። ሶስት ቀን በቆይ ይሰራዋል ከተኛ ነው። አሁንም አንስተሽዋል እኮ እንዴት እንደደከም ታረጋግ ይሄን እንሞክረው እንዴ ገደም ብዬ ታይ ሱል ጸጥ ብለሽ በእነዛ በደንብ ሲሪ በመጀመር በእነዛ ነው በሁለቱ ነው የሚሰራው። አንተ ክብደት በሁለቱ ነው የሚሰራው በአንድ አይሰራም። እሺ እንዴት እንደዚህ እንዲህ ነው እንዲህ ያዘው የዚህ አርቲስት ማለት የማይረባ ነው። አቤት አክቲቪስት ማለት እንግዲህ ፍጥነት እንዳይሆን ምናልባት ማዝገም ይመስላል። መኮረኒ አፍንጫ የሚባለው እንግዲህ አፍንጫው ጎመድ ያለ ነው። መኪናው መጣብኝ ለሄር መኪናው መጣ። አንተ ትሻላለህ። መኪናው መጣ። ቆይማ እስቲ በሌላ ቪዲዮ የወገበታ ጭፈራ ማለት ይሄ ነው። ማኛ የት ሀገር ፕሬዝዳንት ዮኒ ማኛ የት ሀገር ፕሬዝዳንት ዮኒ ማኛ የሶማሊያ ተጠየቅማኝ አላቅም ማንን ገደለ ዮኒ ማኛ የሶማሊያ ሀሳብ እንዳሰበ ሰው ደረትን ትነፋለህ። ይሄማ ወይ ወደ ወለጋ ወይ ወደ መቀሌ ወይ ደግሞ ወደ በቃ ድሮን ያለችበት ቦታ መሆን አለበት። እግዚአብሔር ይፍታሽ ልጄ። ምን ነው ምን ሆነሻል? ምን ነው ልጄ? ዛሬም ስርቆት ነው አይደለም? እና ምንድነው? ለጠቅላይ ሚኒስትሩ አሽቃብጫለሁ። በስመ አብ በስመ አብ ለጠቅላይ ሚኒስትር አሽቃብጫለሁ። ይፍቱኝ ይመግድልስ ይቅርታ ወንበራችን ኧረ ተይ በእናትሽ። ለጠቅላይ ሚኒስትር አንዴ አሁን አስተካክያለሁ። ለጠቅላይ ሚኒስትር አሽቃብጫለሁ። አሁን ታውቂ ራሱ ጠፋ። እስቲ በሌላ ቪዲዮ እኔ የምልህ ልጅ እያለሁ እኔ ነኝ ማገባሽ ምናምን እያልክ ስትለኝ በጣም አለቅስ ነበር ህፃን ሆኜ ምናምን ያው ሳላቅ ማለት ነው። አሁን የት ነህ? አላለቅስም። ማልቀስም ትቻለህ። ሞን ሆነ ሲለው ደሞለ ደስ ይላል።
ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በጣም ፈታ ዘና እንደምትሉበት አልጠራጠርም። እናንተ ደግሞ በላይክ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ደግሞ ሰላም ሁኑልኝ። ወዳችኋለሁ። ባይ